የደላላ እናት ግን እንዴት ተበላልሽ? የደላላ እህት ግን እንዴት ተበላልሽ? የደላላ ሚስት እንዴት ተበላልሽ? ያመጣው ገንዘብ የወንድሞችሽ ደም፣ የህፃናቶችሽ ደም፣ የህፃናቶች ደም፣ የእናት የደሃዋ እናት ደም እንደሆነ እያየሽ እንዴት ተበላልሽ? አቤት ሲዋጥልሽ፣ አቤት ሲመችሽ፣ አቤት ሲስማማልሽ። ልጄ ከየት መጣ ብለሽ ያልጠየቅሽ፣ ባለቤቴ ይሄ ገንዘብ ከየት መጣ ብለሽ ያልጠየቅሽ፣ አረ ወንድሜ ይሄ ገንዘብ ከየት መጣ ብለሽ ያልጠየቅሽ የደላላ እናት አቤት መታደልሽ ሲዋጥልሽ። ይሄው ህፃናቱ እየተገደለ፣ ይሄው ህፃናቱ እየታረደ ነው። አንቺስ ተኛሽ? እንቅልፍስ ወሰደሽ? እነሱን ታያቸው፣ ደላላ ናቸው፣ ስማቸው ደላላ። አንቺስ እንዴት ተዋጠልሽ? ባንዴ ሀብታም ሲሆን ያ ደላላው ልጅሽ፣ ልጄ ከየት መጣ፣ ይሄ ገንዘብ ከየት መጣ ብለሽ ያልጠየቅሽ አቤት መታደልሽ። ይሄው አየሻቸው ህፃናቱ ሙሉ በረሃብ እያለቀ፣ ህፃናቱ ሙሉ መውጫቶ እየተሳቀቀ፣ ህፃናቱ ሙሉ እየተንበረከከ እያለቀሰ ነገ አይደርስም ብለሽ ተዝናንተሽ የኖርሽ የደላላ እናት አቤት መታደልሽ። ሲዋጥልሽ ሲዋጥልሽ ደስ ይበልሽ። ልጅሽ አታሎ አሽበልብሎ ወስዶ ለሸጣቸው፣ ወስዶ ላስገደላቸው፣ አንቺ ግን ዘና ብለሽ ልጄማ ሀብታም ነው ይሄን አረገልኝ እያልሽ ታወሪያለሽ። የደላላ እናት ጎሽ ይመችሽ፣ ቢዩ ይስማማሽ። የደላላ እናት ጎሽ ተንደላቀቂበት ይስማማሽ። የደሃ ልጅ እያለቀ አንቺ ተንሰራፍተሽ፣ የደሃ ልጅ እያለቀ አንቺ እየተዝናናሽ፣ የደላላ እናት ጎሽ ይመችሽ። የደላላ ሚስት ተዝናኝ፣ ችግር የለውም። ነገ አትወልጂም አይደል? ማይደርስ መስሎሽ ነው? ይደርሳል። ነገ ይደርሳል። ማይደርስ መስሎሽ ከሆነ ተሳስተሻል። ስቶፕ። ከዚህ በኋላ በቃ ልንላቸው ይገባል። አሁንም እየሄዱ ነው። አሁንም እያለቀ ነው ህፃናት። እነዚህን ለማዳን እየጣርን ነው አይደል? እያለቀ ነው። ትናንት ከትናንት ወዲያ ሁለት መኪና ወጥቷል። በመተማው ብቻ ነው የተዘጋ እንጂ በሁመራ በኩል ሁለት መኪና እንደወጣ ኢንፎርሜሽን ሰምቻለሁ። እባካችሁ አትተኙ፣ እነዚህን ህፃናት እናድን እላለሁ። በእውነት ያማል። አሁን እኮ የተያዙት ብቻ አይደለም ችግሩ፣ ያልተያዙት በራብ እያለቁ ነው። ገዝተን እንዳንበላ ይይዙናል፣ ይገሉኛል ነው የሚሉኝ። የሰማሁት ቪዲዮ ከፈለጋችሁ ለቅላችኋለሁ፣ ግን ቲክታክ ሪሞቭ እያረገብኝ ነው። ድምጽ ለመሆናት እንዴት እንቅልፍ ይወስዳችኋል? በእግዚአብሔር በእውነት ብታያቸው እኮ በጣም ህፃናቶች ናቸው። 15 16 17 ዓመት የሚሆን ህፃናት ነው። ለምን አይተማርም? ለምን ጠግቦ ነው ብዬን ባልፈርድማ የሀገሪቷ ሁኔታ ናት እንዴ። መማር አይችሉ፣ በአናታቸው ጥይት እየወረረ አንዴ ትምህርት ቤቱ ይዘጋል፣ አንዴ ጦርነት፣ አንዴ ምን ሰላም አለና ያለው እኮ ሰው መውጣት እየፈለገ ነው ያለው። ሰው እንዴት እንውጣ እያለ ነው። እና በምን እንፍረድ? የት ነው የሚሄዱት? ይሄ ወይ አቶ አብይ ደግሞ አልቀበልም ስደተኛ የለኝም ብሏል። ኤርትራንም ስደተኛ የለኝም ተብሏል። ኢትዮጵያም ስደተኛ የለኝም ብሏል። እባካችሁ ድምጽ እንሁናቸው። ከሞቱ በኋላ እየየ ማለት አይጠቅምም እንዴ። ዛሬ ተነስተን ድምጽ እንሁን እባካችሁ፣ ድምጽ ሆኑ ነው የሚሉ። እኔ ሰላሜን አጣሁ በእውነት። በየቀኑ ነው የሚደውሉልኝ፣ ቴክስት የሚያደርጉልኝ። እባካችሁ አተኙ።
አተኙ ጋይስ አተኙ ባካችሁ ድምጽ እንሁን ሰላማዊ ሰልፍ እንሁን ሰላማዊ ሰልፍ እንውጣ ሰላማዊ ሰልፍ እንውጣ 90 ቀን ነው የሰጣቸው እክሱም ቢላሂ ላዚም ብሎ ሲምል ሰምቻለሁ አረበኛም ስለምችል አዳምጫለሁ ከ90 ቀን በኋላ በጥይት ነው የሚጨርሳቸው በጥይት አይመቷቸውም ኩላሊታቸውን እያወጡ ነው የሚሸጧቸው አንድ ራስ ሁለት ራስ እኔ አቃለሁ የዛሬ 2005 ላይ ስንት ራስ ሸጥክ ስንት ራስ ተሸጠ ስንት ራስ አለ እያለ እንደ ከብት እንደ ፍየል ሲቆጠሩ ደላላው የሱዳን ደላላ ቁጭ ብሎ ሲያወራ በጆሮዬ ሰምቻለሁ ሁለት ራስ ሶስት ራስ አራት ራስ ተሽጧል የሰው ልጅ እንደ ፍየልና እንደ ከብት ተሽጧል እየተባለ የሚሸጥበት ሀገር ስለሆነ እባካችሁ ድምጽ እንሆናቸው ሌላ አይደለም አመሰግናለሁ ጊዜያችንን እንደምንም እናጣብብና ሰላማዊ ሰልፍ በየትም ቦታ ጥሩ ሰላማዊ ሰልፍ ለመውጣት እኔ እንትና አይኔን አላሽም ፕሊዝ ጋይስ እና ይሄን ለማስተላለፍ ነው የመጣሁት በእናታችሁ እኔ በጣም ጨንቆኛል ራቡን ይገደለናል እኮ የተያዙት ተይዘዋል የተያዙት ራሱ ያሉበት አይታወቅም የሞቱ ይድኑ አናቀም ወደ ሀገር ይላሉ እንጂ ሀገር ደግሞ የሀገር መንግስት ደግሞ አልቀበልም አላቃቸውም ስላለ አሁን የት እንደምንሄድ አናቀም ሄደን ገዝተን እንዳንበላ ይይዙናል ቤት ሲመጣሉ ቤት ሲመጡ ሩጠን እናመልጣቸዋለን እኛኮ መሄዱን አይደለም የጠላ ነው እያፈሱ እየገደሉን ነው ምናምን እያሉ ነው ባካችሁ ደላላዎቹን በቃችሁ ሊባል ይገባል በደላላ ገንዘብ ያ ሁሉ ገንዘብ በየ3 ቀኑ በየ4 ቀኑ 2 ሚሊዮን 3 ሚሊዮን 4 ሚሊዮን ሲገባ እንዴት ይሄ ብር ከየት መጣኔ ባለሁበት ሀገር ላይ አሁን ገንዘብ ሲመጣ ከየት ነው ያመጣሽው የሰራሽበትን ምናምን ብለው ይጠይቃሉ ያን ያክል ገንዘብ ደላላ ባንክ ውስጥ ሲገባ እንዴት ከየት መጣ ብሎ የማይጠይቅ መንግስትና ከየት መጣ ብሎ የማይጠይቅ ባንክ ይሄ አገር አይደለም እኔ ይሄ አገር ነው ብዬ አላወራም ከየት መጣ ብሎ የማይጠይቅ መንግስት ከየት መጣ ይሄን ያክል ገንዘብ ከየት አመጣው እንዴ እናትስ እንዴት አትጠይቅም ልጄ ሁሉ ገንዘብ ከየት መጣ ባሴት የመጣ ገንዘብ ከሆነ ይቅርብኝ እኔ አልበላም ማተል እናት አረተው በጣም ሰፍራ ህፃናቶቹ ስለሚያሳዝኑኝ ስራ ፈታ አይደለም ህፃናቶቹ ድምጽ እንሁን ሌላ አይደለም ስራ አጥቼ አይደለም ለህፃናቶቹ ድምጽ እንሁን እኔ እህት የለኝም እኔ ወንድ የለኝም ምናምን ብለ እንደገና አሁን ደላላዎች መጠየቅ አለባቸው መያዝ አለባቸው እግዚአብሔርን ነው ምላችሁ እንደው ደላላዎች ካልተያዙ ይሄ ትውልድ አሁንም እየሄደ ማለቁን አያቆምም አሁንም እየሄደ ያለቀ ነው ድምጽ ለታፈነው ህፃናት በሙሉ እባካችሁ ኮፒ ሊንክ ሼር ያረጋችሁ ላልደረሰው አድርሱ እንዴ እናትስ ምን አረገች ያን ሚሊዮን 2 ሚሊዮን 3 ሚሊዮን እየለመነች ከከፈለች በኋላ እንደገና ልጅሽ ታረደ እንደገና ልጅሽ ሞተ እንደገና ወንድምሽ ሞተ አያምም ያን ሁሉ በረሃ ሄደውስ አያምም በተለይ ካናዳ ያላችሁ ሰዎች በሙሉ ተኝታችኋል እረባካችሁ አተኙ በእውነት አተኙ ተነሱ ድምጽ እንሆናቸው ባካችሁ ድምጽ እንሆናቸው ሰላማዊ ሰልፍና እንሂድ እንዴ ያንድ ቀን ስራ ቢቀርብንስ ምን አለበት ተነሱ እስኪ የትስ ነው የሚሄዱት አሁን እኮ መሄጃም የላቸውም ኢትዮጵያም አንቀበልም ብለዋቸዋል ስደተኛ የለኝም ምን ያልቀበልም ያለ ኦኬ የት ይሄዱ እነዚህ ልጆች እንደው አንደርስታንድ የሚያደርግበት ሀገር እንኳን በሆነ ሊቢያ ከርኮ ነው ያሉት ሊቢያ ታውቁታላችሁ የምታውቁታላችሁ እኔ ግን እንደው ስሙን ስሰማው ሁሉ ነው በጣም መፈራው በእውነት መንግስት የሌላት ሀገር ነው የገቡት እኮ አያሳዝኑም ደላላማ ገንዘቡን እስኪያገኝ ድረስ እያታለለ ነው ይዟቸው የሄደ ተታልዬ ሚለው ነው የሚበዛ ለምን ወጣችሁ ተታልዬ ይላሉ ለምን ወጣችሁ እንዴት እንማር ሰላሜን ለማገሪቷ ሁሉ ጊዜ ጥይት ነው በምን እንማር እንዴት እናድርግ የት እንሂድ ይሏችኋል በዛ ላይ ደግሞ የተሻገራችሁ ልጆች ሰላም ገብታችኋል እንኳን ሰላም ገባችሁ እንዲገብተናል እያላችሁ እየፖሰታችሁ አሁንም ህፃናቱን አታስገድሉ ይበቃል